አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአቢራ ቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ያለውኛ አልሐምዱሊላህ። እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና ዛሬ መጣሁላችሁ በሳማ ወጥ ነው። የሳማ ወጥ እስኪ የምታውቁ ማለት ነው፣ የማታውቁም ኮሜንት ላይ ያሳውቁም። በልታችሁ የምታውቁ የምትወዱ የምትጠሉ እንግዲህ በሳማ ላይ ያላችሁን አስተያየት ዱቅ አድርጉብኝ ማለት ነው። እኔ ሳማ በጣም ነው የምወደው። በወሎ ጎንደርና በሸዋ አካባቢ የሚሰራ ባህላዊ ምግብ ነው። የከተማ ልጆች ግን ላታውቁት ትችላላችሁ። ሳማ እናንተ መገረፊያ ነው፣ የኛ ደግሞ ምግብ ነው ማለት ነው። ሳማ እንግዲህ በጣም ሀሪፍ ምግብ፣ በጣም ተፈጥሯዊ የሆነ በተለይ በአሁኑ ሰዓት ከተማ ላይ አንዳንድ ምግብ ቤቶች በሰፊ የሚሸጥ ያኔ በቋሚ ምግብነት እንትን ተብሎ የሚሸጥ ነው። ሳማ ትኩሱን አይበላም። ተሰርቶ አድሮ ቀዝቅዞ በገብስ እንጀራ፣ አብዛኛውን በገብስ እንጀራ ነው የሚበላው። በጣም የሚጣፍጥ ምግብ ነው። በጣም የሚጣፍጥ ምግብ ነው። ይሰራ ይቀቀልና ሳማው መጀመሪያ ተለቅሞ ታጥቦ ታሽቶ እሾኩ ተተራገፈ በኋላ ይቀቀላል። ከተቀቀለ በኋላ በገብስ ዱቄት ይሰበቃል። ከዛ አረንጓዴ ወጥ ብላለች ዩቲዩብ ላይ የቀረበች ልጅ። አረንጓዴ ይሆናል። ጨው ብቻ ነው የሚደረግበት፣ ጨውና የገብስ ዱቄት። ከዛ ድሮ ቀዝቃዛውን ያሰላም ሳማ እንደ ሻይ አሁን ላይ ከተማ ላይ ሻይ በተለይ አረብ ሀገሮች እንደ ሻይ ሊፍቶን ታሽጎ ይሸጣል ማለት ነው። በሳይንሳዊ መንገድ ሳማ በአይረን የበለጸገ ነው። እንደገና ደግሞ ለደም ግፊትና ለስኳር ላለባቸው ሰዎች በጣም የሚመከር ነው። በቫይታሚን ኤ እና ሲ የበለጸገ ነው ማለት ነው። በባህላዊ መንገድ ደግሞ በተለይ ያኔ በእኛ አካባቢ ኩላሊት ህመም ላለበት፣ ይሄ በሳይንሱም የተረጋገጠ ነው ማለት ነው። ኩላሊት ህመም ላለበት ሰው፣ የሽንት ቧንቧ ኢንፌክሽን ላለበት ሰው ሳማ በተደጋጋሚ ይመከራል። ያሽላልም ያኔ እንደ ባህልክ እንደ ደማከሴ እንደምንጠቀመው አይነት ማለት ነው። እና የሳማ ወጥ ያልሞከራችሁ ሰዎች ሳማን ሞክሩት፣ ቅመሱት። ብዙ ጊዜ እንዴ ይሄ ወካያ ነው ምናምን ምንድነው ይሄ አይበላም ምናምን ይልብናል ማለት ነው። ግን ቅመሱትና ሞክሩት። በተለይ በወሎ አካባቢ እንደውም ግጥማለው እኔ አምባሰሮች አበላል ያውቃሉ። ከገብስ እንጀራ ላይ ሳማ ያደርጋሉ ይባላል። እና የወሎ ልጆች ሳማ ይናፈቃችሁ መቼ ነው ሄደን የምንበላው? ኢንሻአላህ ሀገራችን ገብተን ሄደን እንበላለን። አብሽሩ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ።